ዶክተር እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። እኔን ሁሉ አስለቀስከኝ እባክህ። አሁን ቁጭ በል እስኪ። እሺ ዮሴፍ። ዋው የሚያምር እግር ምን እንዳረጋት ዶክተር ደምስ ብታውቁ። ሲለካት እስኪ ባሳለፍነው ሳምንት ተለካና ተሰርቶ ለማለቅ በጣም ረጅም ጊዜ እንደሚወስድ ነው እሷ የምታውቀው። እና አይዞሽ ስትለኪ ነው አይደል? ትላንት ራሱ ቤት መጥቶ ለክቶኛል እና አይቻልም ብለኛል። እሷ በጣም በረጅም ጊዜ እንደሚሆን ነው የምታውቀው። ግን ለአላህ የሚሳነው ነገር የለም። ይኸው በአንድ ቀን ደረሰ። በጣም ለዶክተር ደምስ ዋው ቅልብን ያለ ካሁን በፊትም ብዙ ያረካቸውን ነገሮች ያውቃለሁና ለሷም እንዴት ትጎዳለች እኛ እያለን ብለህ ይሄን የመሰለ እግር ደግሞ ብቻውን መሰላችሁ ከአዲስ ጫማ ጋር በጣም ደስ ይላል። ባጭር ጊዜ መቼም አይደርስም። አዎ አላህ ይስጥ። ሌላ ምንም አይባልም። ብዙ ጊዜ ተወድቅ ነበረ። የሚያጋጥማትን ነገር ስነግረኝ የመጣችበት የውጣ ውረድ በጣም ብዙ ነውና የሰው ልጅ መቼም እሷ ላይ ብቻ ያጋጠመ መከራ አይደለም። መቼም በዚህ ምድር ላይ መቼም አዲስ መከራ እኮ የለም። የሆነ ሰው ላይ እኮ አጋጥሟል። ግን አንዳንዴ ምን እንላለን? ምን ነው በእኔ ላይ እንላለን እንጂ መከራ በራስ ላይ ብቻ ወይም ደግሞ በዛ ሰውዬ ላይ ብቻ የሚያጋጥም አይደለም። የሆነ ቦታ የሆነ ሀገር በብዙ መከራ ውስጥ ሰው ብዙ መከራ ያያልፋልና ይሄን ነገር ካጋጠማት እንዴት ቢያንስ እግሯን አታ እንዴት ትወድቃለች የሚለው ነገር